ወደ 64 የሚጠጉ የወራሪዎች ንብረት የጫኑ ኦራሎች ጨምሮ ቦልዲያ የነበረውን ሙሉ ትጥቅ አንድም ቢሆን ወደ ሌላ ቦታ ሳይንቀሳቀስ በትግራይ ሰራዊት በረመጽና በማዕበል ተውጠዋል። የማዕበል ጦር ዋጠው፣ የረመጽ ጦር ደግሞ ቀቅሎታል። አውዝ ዝነበሩ ቀላል ኃይሊ حصلت حدا شي حين 500 ናይ ኦሮሞ ሚሊሻን ፍሉይ ኃይል ነበር። ቦልዲያና አካባቢው የነበረ አጠቃላይ ኃይል 11500 የኦሮሚያ ሚሊሻና ልዩ ኃይል የመከላከያ ሰራዊት 13ኛ ክፍለ ጦር 6ኛና 8ኛ መካናይዝድ ነበሩም። ቢሆንም ግን ይህን ኃይል በመደምሰስ የተማረኩትን መሳሪያዎች 8 ታንክ፣ 1 ታንክ የተቀጠለ 10 መድፍ፣ 107 2 ዙ 6 ብረት ለበስ ከ120 በላይ መገናኛ ሬዲዮ ናቸው። ይህ የሚያክል ሬዲዮ መያዝ ማለት በዛ ልክ ጠላትን መግደል ማለት ነው። እነዚህን ጠላቶች ደምስሳችሁ ማዕበሉ እንዲውጣቸው በማድረግ ረመጽም እንዲያቃጥላቸው ተደርጓል። ክንዱዚ ሬዲዮ መሐዝ ማለት ክንዱ መራح መቅታል ታጋይ ኃይለ ሥላሴ ወይ ሞድም በተያያይዞም በስሪንቃና ወልዲያ በተደረገው ውጊያ የትግራይ ሰራዊት አንድ ሻለቃ ኮማንዶ ሙሉ በሙሉ በመደምሰስ ንብረታችሁ በማድረግ ከኮማንዶ በላይ መሆናችሁን አስመስክራችኋል በማለት እንኳን ደስ አላችሁም ብሏል። ኮማንዶ ሻለቃ ነው ያው አሁን ሰልጥንኩም አይመስለኒ ያፍቲ በስሪንቃና ቦልዲያ መሃል በተደረገው ውጊያም በነዛ ተራሮች ሰልጥነው የመጡትን ጠላቶች ከዛ ማርካችሁ የነሱን ኮፍያ የናንተን አድርጋችሁ ከኮማንዶ በላይ ሆናችኋል። ልዕል ኮማንዶ ሆንኩም አለሁ ዘን ተቆይዓም ቆይዓም ይርኩም ኮፍያችሁን በማድረግና ንብረታችሁ በማድረግ የረመጽን ስራ በመስራት የእውነት እዛው ረመጥ ማድረጋችሁ እንኳንም ደስ አላችሁም።